ክፍል የልጆች መመገቢያ ክፍል ነው። ይህንን ክፍል ቆርጠን ነው ልጆች እዚህ ይመገባሉ። እዚህ ከተመገቡ በኋላ አትሊስት ይሄ ክፍል እንደገና ይጸዳና እችኑ ክፍል ደግሞ ለሁለት አመቻችተናል። እዚህ ክፍል በሚሆኑበት ጊዜ ምግብ እየበሉ እዚህ ቴሌቪዥን አለ። ቴሌቪዥን እያዩ አንዳንድ መጫወቻዎችን እያዩ ነው የሚበሉት። ከዚህ በኋላ ወደዚህኛው ክፍል ነው የሚያልፉት። ይሄ ክፍል የመጫወቻ ክፍል ነው። እንደምታዩት አሻንጉልቶች አሉ። በዚህ አሻንጉልት ልጆች እዚህ እየተጫወቱ ይቆያሉ። የተወሰነ ሰዓት እዚህ ከተጫወቱ በኋላ ሲደክማቸው ወደሚቀጥለው ክፍል እናልፋለን። አሁን ወደሚቀጥለው ክፍል ነው የምንገባው ከዚህ በኋላ። ይሄ ክፍል የልጆች ማረፊያ ክፍል ነው። እንደምታዩት በዚህ 23 ልጆች ነው ያሉን። 23ቱም ልጆች እዛ መኝታ ምግብ ከበሉ በኋላ የተወሰነ ሰዓት እዛ ይጫወታሉ። ልክ ድካም ሲሰማቸው ወደዚህ ክፍል ይመጡና እዚህ ክፍል ሲገቡ ጫማቸውን አውልቀው ልብሳቸውን ቀይረው ነው የሚገቡት። ጫማቸውን ያወልቃሉ። ልብሳቸው አሁን የሚታየው ልብስ ለብሱና ወደዚህ ክፍል ይገባሉ። ሞግዚቶች ጋር እዚህ ክፍል ይተኛሉ። እስከ 9 ሰዓት ድረስ እዚህ ክፍል ከተኙ በኋላ ተነስተው ይወጣሉ ማለት ነው። ከዚህ በኋላ ወደ ሌላው ክፍል ነው የምንሄደው። ሌላው ክፍል ቅድም መግለጫ በሚሰጥበት ጊዜ መጠነኛ የሆነ የልጆችን ጤንነት የምንጠብቅበት ሲወድቁ ሲላላጡ ምን የምናደርግበት ክፍል ነው ያለው። ይሄ ክፍል ነው እንግዲህ የመጀመሪያ ሕክምና እርዳታ ክፍል ብለን ያዘጋጀ ነው። በዚህ መጀመሪያ ሕክምና እርዳታ እንደምታዩት የተለያዩ ኪቶች አሉ። ይሄ የፈረስት ኤድ ኪት ነው። እዚህ ባንዴጅ አለ። እዚህ ደግሞ ግላቭ አለ። እዚህ አልኮሎች አሉን። ይሄንን ለጊዜው እዚህ ባለን ሰዎች ነው እየተጠቀምን ያለ ነው። አንዳንድ ጊዜ አልፎ አልፎ ለወደፊት ባለሙያ ለመጋበዝ እንፈልጋለን። የልጆችን ጤንነት ቼክ ለማድረግ በአመት ቢያንስ 2 ጊዜ ወይ 3 ጊዜ እዚህ ጋር ምንድን ነው የምናደርገው? ሌላ አሁን ጠዋት ሲመጡ ጤናማ ሆነው አንዳንድ ህፃናት እዚህ በእኛ ጋር ሲቆዩ ትኩሳት፣ የተለያየ አይነት ምልክት የሚታይባቸው ሲሆኑ ከልጆቹ እንለይና እናቶች እስኪመጡ ድረስ ይህንን አሁን አልጋ ያስቀመጥነው ለዛ ነው። እዚህ እንለይና ከሌሎቹ እናቆያቸዋለን። ከዚህ በኋላ ቀጥታ እናቷ ስትመጣ ይዘው ይሄዳሉ። ያለን ክፍል ሌላው ይሄ ነው። ሌላው ምናልባት ወደዚህ ስንመጣ ደግሞ የልጆቻችን መመገቢያ ምግብ ምናምን የሚዘጋጅበት ስቶር አለን። ይሄ ስቶር በቂ አይደለም። እንደምታየው ይጨልማል። ቢሆንም ለልጆች የሚያስፈልጉ ነገሮች ያሉት እዚህ ውስጥ ነው። ከዚህ እያወጣን ነው ለልጆች ዝግጅት የሚደረገውና ይሄ ደግሞ ሰራተኛ የሚያርፍበት፣ የሚኖርበት፣ የሚተኛበት የሰራተኛ ክፍል ነው። እዚህ ክፍል ፍሪጅ አለን፣ ዲፕ ፍሪጅ አለን። ፍሪጅ ውስጥ የሚቀመጡ ለልጆች የሚዘጋጁ እቃዎች፣ ምግቦች የሚዘጋጁበት ክፍል ነው። 2 ዲፕ ፍሪጅ አለን። ይህንን ዲፕ ፍሪጅ የተለያዩ የሚበላሹና የሚቆዩ ነገሮችን እየለየን የምናስቀምጥ ነው። ከዚህ በተረፈ ወደ ውስጥ ደግሞ ያው ገና የምንሰራው ኩሽና አለ። ከዛ ቀጥሎ ደግሞ መጸዳጃ ቤት አለ። ይሄ ትልቁ ቤት የሚታዩት ገና እየተሰራ ያለ ቤት ነው። ከዚህ በኋላ ምናልባት ዴይኬር ለማድረግ እናስባለን። ይህንን አሁን ከታች ያለውን ክፍል ከጨረስን በኋላ ዴይኬር እዚህ እናደርጋለን። ሌሎች ክፍሎችን ቆራርጥና ለሚመጣ አመት ዴይኬርን ለመቀበል ዝግጅት እያደረግን ነው። ቅድም እንደነገርኳችሁ ጥያቄ ስላለ እንዴት የህዝቡን ጥያቄ እንመልስ ከምንለው አንዱ የህፃናት ማቆያን ለማድረግ እናስባለን። ይሄ አሁን እየተዘጋጀ ያለው ክፍል ለዛ ነው። እንግዲህ የድርጅታችን ልዩ ክፍሎችና መስተንግዶች ይህን ይመስላሉ። አመሰግናለሁ።